ሙጅተባ ኻሜኒ በ24 ሰዓት ውስጥ ብቻ ሁለት የአሜሪካ ግዙፍ ጦር መርከቦችን አጠቃ። በ24 ሰዓት ውስጥ ብቻ አደገኛ የሚባሉ የአሜሪካ ጦር ጀት ተሸካሚ መርከቦች ላይ ከባድ ጥቃት ሰንዝራለች ኢራን። መጀመሪያ ዩኤስኤስ ፎርድ በተባለው የአሜሪካ ግዙፍ ጦር መርከብ ላይ ከባድ እሳት ተነሳ። እሳቱ ሳይጠፋ አብርሃም ሊንከን በተባለው የአሜሪካ ጦር መርከብ ላይ ከባድ የሚሳኤል ጥቃት ደረሰ። ሚሳኤሎቹ ከርቀት የተተኮሱ ኢላማ ማይስቱ አደገኛ ሚሳኤሎች ናቸው። በመሆኑም የሙጅተባ ኻሜኒ ማስጠንቀቂያ 24 ሰዓት ሳይሞላው በአሜሪካም በዓለም ማቻ ያላቸው በሚባሉት አስፈሪዎቹ ሁለቱ የአሜሪካ ጦር መርከቦች ተጨረማመቱ። በ6 ቀን ብቻ ሌላ ወጪ ሳይጨምር ለተተኳሽ ብቻ $11 ቢሊዮን ያወጣው የትራምፕ አስተዳደር ወጪም በየቀኑ ጣራ እየነካ ነው። ስለሆነም ጦርነቱ ከአሜሪካ መንግስት ቁጥጥር ውጭ እየወጣ ነው። የኢራን መንግስት ዛሬ ማርች 13 ባወጣው መግለጫ ብዙ ሲወራላቸው የነበሩትን እነዛን ሁለት ግዙፍ የአሜሪካ ጦር መርከቦች ላይ ከባድ ጉዳት አድርሰን አክስመናቸዋል ብሏል። ዩኤስኤስ ሊንከን የተባለ ጦር መርከብ እንደ ጣሳ ጨርማምተን ሽባ አድርገነዋል ብሏል። አይአርጂሲ ባወጣው መግለጫ እንደገለጸው የኢራን አብዮታዊ ዘብ ፈጣን ድሮኖችና ሚሳይሎችን በማጣመር በጦር መርከቡ ላይ በሰነዘረው ጥቃት ከባድ ውድመት ማድረሱን ገልጿል። የአይአርጂሲ ሪፖርት መጀመሪያ ያቀረበው አልጀዚራ ነው። እንደ አልጀዚራ ገለጻ ጥቃቱ በኢራንና አሜሪካ የሚካሄደው ወታደራዊ ግጭት ወሳኝ ምዕራፍ ያሸጋገረ ነው። የአሜሪካ መንግስት ዘገባውን አስተባብለዋል። ሲቢኤስ ኒውስ እንደገለጸው የመርከቡ ኃይሎች ከተለያየ አቅጣጫ በፍጥነት በመጡ ኢራን ፈጣን ጀልባዎች ላይ ተኩስ መክፈቱን ገልጿል። ሚዲያው ሁለት ስማቸው እንዳይጠቀሱ የፈለጉ የአሜሪካ ባህር ኃይል ባለሥልጣናት ጠቅሶ እንደዘገበው ሊንከን የተባለው የአሜሪካ ግዙፍ ጦር መርከብ በዓለም አቀፍ የውሃ ክልል ስራውን እየሰራ እንደነበር ጠቅሶ ጦር መርከቡ ላይ ዘመናዊ 5 ኢንች 54 ካሊበር እሳት የሚተፋ መድፍ ተጠምዶ እንደነበር ገልጸዋል። ይሄ ረጅም ርቀት ድረስ ያለማቋረጥ በሁሉም አቅጣጫ እሳት የሚተፋው አውቶሜትድ መድፍ ወደ መርከቡ ከተለያየ አቅጣጫ በፍጥነት እየተጠቀሙ በነበሩ የኢራን ፈጣን ጀልባዎች ላይ የተኩስ ርምታ መክፈቱን ገልጾ ሆኖም ኢላማውን መሳቱን ጨምረውን ገልጸዋል። ኢላማ ሊመታ ያልቻለው ጀልባዎቹ በጣም ፈጥነው በዝግዛግ ስለሚጓዙና ጠቅላላ መርከቡ ፈጣን እንቅስቃሴ ውስጥ ስለነበር ነው። ሆኖም በጣም ጥቂት ጊዜ እንዳለፈ የአሜሪካ ሄሊኮፕተሮች ኤጂኤም 114 ሄልፋየር ሚሳይል የሚባለውን ሚሳይል ይዘው መጡ። ከዛም ወዲያው ከኢራን ባህር ኃይል ጋር ሰፊ የተኩስ ልውውጥ መደረግ ተጀመረ። ሆኖም ቀጥሎ በነበረው ሂደት ምን ተካሄደ፣ ምን ጉዳት ደረሰ የሚለው ነገር በዝርዝር አላብራር። በኒውክሌር ኃይል የሚሰራውና ዩኤስኤስ አብርሃም ሊንከን የሚባለው ጦር ጀት ተሸካሚ የአሜሪካ ግዙፍ ጦር መርከብ ከዓለምም ከአሜሪካ ማቻ ያላቸውን ከሚባሉ የተረቀቁ ግዙፍ ጦር መርከቦች አንዱና ዋነኛው ነው። ለአሜሪካ ባህር ኃይል ባገለገለባቸው 10 ዓመታት ወደ መካከለኛው ምስራቅ ቀጠና እየመጣ ለአሜሪካ ባህር ኃይል በርካታ ወሳኝ ስራዎችን ሲሰራ የቆየ ነው። በቀጠናው የአሜሪካን ኃያልነት ማሳያና የአሜሪካ ጥቅም አስጠባቂ ነበር። በሌላ በኩል ሌላኛው ፓወርፉል ጦር ጀት ተሸካሚ ግዙፍ የጦር መርከብ የሚባለው የአሜሪካ ጄራልድ ፎርድ ጦር መርከብ ላይ ከፍተኛ እሳት መነሳቱ ታውቋል። በእሳቱ 2 የመርከበኞች ክፉኛ ተጎድተዋል። ሌሎችም ከስፍራው እየወጡ ነው። የአሜሪካ ባለሥልጣናት መርከቡ ላይ እሳት የተነሳው በአደጋ እንጂ በኢራን ጥቃት አይደለም ቢሉም ትናንትናን ጨምሮ ሰሞኑን በጦር አውሮፕላኖቻቸው ላይ ከተፈጠረ ሁኔታ ጋር በማያያዝ ታዛቢዎች ስላቃቸውን እየገለጹ ነው። ጄራልድ ፎርድ የተባለው ይኸው የአሜሪካ ግዙፍ ጦር መርከብ ከነበረበት ወደ ቀይ ባህር ያመራው ከዚሁ ከኢራን ጦርነት በተያያዘ ነው። የአሜሪካ ትልቁና በጣም የተረቀቀ ግዙፍ ጦር መርከብ የሚባለው እሱ ነው። የአሜሪካ ወታደራዊ ኃይል ማሳያ ዋና ምሰሶ ተደርጎ ይወሰድ ነበር። በሌላ በኩል የኢራን ጦርነት የአሜሪካን ኢኮኖሚ እያንገዳገደ መሆኑ እየተገለጸ ነው። ሪፖርቶች እንደሚያሳዩት ጦርነቱ ከተጀመረ 6 ቀን እንኳ ሳይሞላው ሌሎች ወጪዎችን ሳይጨምር አሜሪካ ለተተኳሽ ብቻ $11 ቢሊዮን አውጥታለች። ከዛ ውስጥ ከግማሽ በላይ የሚሆነው ለአየር መከላከያ ሚሳይል የወጣ ነው። እንደ ጄሩሳሌም ፖስት ትንታኔ ወጪው እንደ ሎጂስቲክስ፣ ሪኮንስትራክሽን፣ የወታደር ስምሪት ወጪና የመሳሰሉትን አያካትትም። አንድም ታንክ፣ መድፍ፣ የመሬት መሳሪያ ሳያካትት አየር በአየር በተራቀቁ መሳሪያዎች ብቻ እየተካሄደ የሚገኘውና ከዚህ ቀደም ከተካሄዱ ሁሉም ጦርነቶች የተለየ ነው በሚባለው በዚህ የኢራን አሜሪካ ጦርነት አሜሪካ ከፍተኛ የጸረ ሚሳኤል እጥረት እንደገጠማት እየተነገረ ነው። በተለይ በመካከለኛው ምስራቅ የኢራን ጥቃት እየተፋፋመ መጣ። በዚህ ወቅት በመካከለኛው ምስራቅ የነበረው የአሜሪካ ሚሳኤል መከላከያ ክምችት ሙጥጥ ብሎ እያለቀ ነው። በአሜሪካ ወታደራዊ ሰፕላይ ቼን ወይም አቅርቦት ሰንሰለት እንደዚህ አይነት ከባድ ችግር ገጥሞ አያውቅም። መካከለኛው ምስራቅ የነበሩ የአሜሪካ አየር መቃወሚያዎች በኢራን ጥቃት ከአቅም በላይ የሆነ ፈተና ውስጥ ገብተው እየተንገዳገዱ ከመሆናቸው አንጻርና ከጥቂት ጊዜ በኋላ ሙሉ ክምችታቸው ተሟጦ እርቃናቸውን ቀርተው ኢራን ያለ ከልካይ እንደፈለገች ሁሉንም መምታት ከመጀመሯ በፊት አሜሪካ ኮሪያ ድንበር ላይ እና ታይዋን ፓሲፊክ ቀጠና የነበሩ ሁሉንም የሚሳኤል መከላከያዎቿን እያመጣች ነው። እነሱም ለተወሰነ ጊዜ ካልሆነ በቀር በቂ አይደለም በመባሉ ትራምፕ አውሮፓና ሩቅ ምስራቅ የሚገኙ አጋር ሀገራትን ጸረ ሚሳኤል እንዲሰጡ እየተማጸነ ነው። አብዛኞቹ ሀገራት ግን ጥያቄውን አልተቀበሉትም። በዚህ የተነሳ የትራምፕ አስተዳደር አደጋ ውስጥ ወድቆ ከብዙ አጋሮች ተነጥሎ ከባድ ፈተና ውስጥ ይገኛል።